idea what you just walked into. Come on. It's up to you to choose. ፊልሙ የሚጀምረው በሳም ትውውቅ ነው። ሳም በፖሊስ መኪና ተጭኖ ትልቅ ጥበቃ ወደሚደረግበት እስር ቤት እየሄደ ነው። የሚታሰርበት ምክንያትም ኢምንት የሆነ ወንጀል በመስራቱ ነው። በዚህም ምክንያት ለ6 ወራት እንዲታሰር ተፈርዶበታል። እስር ቤት እንደደረሰም በሰውነት ፍተሻ ሂደት ውስጥ ያልፋል። ልክ ፍተሻውን እንዳጠናቀቀ ወደ እስር ክፍሉ ያስገቡታል። ክፍሉ ውስጥም በተወሰነ ገጽታ እሱን የሚመስል ሰው ይመለከታል። በሚቀጥለው ቀን ሳም ኮሊን ስለሚባለው አደገኛ እስረኛ ማወቅ ይጀምራል። እስረኛው ብዙ ጋንግስተሮች ያሉት የእስር ቤቱ ተፈሪ እስረኛ ነው። እናም ጋንግስተሮቹ ያንን ፈሪ እስረኛ ያላግባብ ያሰቃዩታል። ሳምም ይህን በመመልከት ይሄ ጉዳይ ለእርሱም ጭምር አስጊ ሊሆን እንደሚችል ያስባል። ከዛ በኋላ ሳም የሌላ ጋንግስተር አለቃ የሆነውን ብራንደንን ያገኛል። በሕገ ወጥ መሳሪያ ሽያጭ ምክንያት የገባ ነው። ሳም እያለፈ ባለበት ሰዓት ብራንደን ቼዝ እየተጫወተ ነበር። ሳም ለብራንደን ቼክ የሚያደርግበትን አንድ የቼዝ ሙቭ ይጠቁመዋል። ብራንደንም በሳም እይታ ይደነቅና ያከብረዋል። ሳም የእስር ክፍል ውስጥ እያለ የክፍል ጓደኛው ቢላዋ እየሳለ ይመለከታል። ሳምም ለምንድነው ይህን እያረክ ያለው ብሎ ሲጠይቀው የጋንግስተሮቹን አለቃ ኮሊንን ሊገድለው እንዳሰበ ይነግረዋል። ጨምሮም ከዚህ በኋላ ሊያሰቃዩት እንደማይገባ ይነግረዋል። ሳም ግን በዚህ አይነት መንገድ ሊያስቆመው እንደማይችል ነግሮት ሐሳቡን ያስቀይረዋል። በቀጣዩ ቀን ኮሊንና ጋንግስተሮቹ የሳምን የክፍል አጋር ሊወስዱ ሲመጡ ሳም ዝም አላለም። ድብድብ ጀመረ። ነገር ግን ይህን የተመለከቱ የእስር ቤቱ ጠባቂዎች ይለያዩአቸዋል። ከዛም ሳምንና የክፍል ጓደኛውን በተለያየ ክፍል ውስጥ ይመድቧቸዋል። ይሄም ጉዳይ ብራንደንን በሳም ጭንቅላት ፍጥነት የበለጠ እንዲሳብ አደረገው። ከተወሰኑ ቀናቶች በኋላ ሳምና የቀድሞ የክፍል ጓደኛው ወደ ነበሩበት ክፍል ይመለሳሉ። ብራንደን ሳምን ቀረብ ብሎ ስለ እስር ቤቱ አደገኝነት ይነግረዋል። ቀጥሎም ራሱን እንዲከላከልና ካላስፈላጊ ነገሮች እንዲጠብቅ ይመክረዋል። ጋንግስተሮቹ አሁንም ቢሆን ከመተናኮል ወደ ኋላ አላሉም። በመሆኑም የሳምን ጓደኛ ራሱን እስኪያጠፋ ድረስ ያማርሩታል። ሳም ራሱን ሊያጠፋ ያለውን የክፍል ጓደኛውን ያስቆምና ዘቦቹን ጠርቶ ጓደኛው ወደ ሆስፒታል እንዲወሰድ ያደርጋል። ኮሊን አሁን ደግሞ ወደ ሳም ዞሯል። ሳም ግን ለዚህ ፍጥጫ ዝግጅት የጥርስ ብሩሹን አሹሎ ራሱን ለመከላከል ዝግጁ ሆኗል። አንድ ቀን የኮሊን ጋንግስተሮች ሳምን ለማጥቃት ሲሞክሩ ብራንደን በቦታው ላይ ደርሶ ያድነዋል። ብራንደን ለሳም እነዚህን ጋንግስተሮች ለብቻህ መጋፈጥ አትችልም፣ እናም የኔ እርዳታ ያስፈልጋል። ለዚህም ደግሞ በምላሹ አንተ ደግሞ እኔን ታግዘኛለህ። ታዲያ ይህም እርዳታ የሚሆነው ከእስር ስትፈታ ነው ይለዋል። ሳምም የብራንደንን የማምለጫ ዕቅድ ያዳምጣል። በሚቀጥለው ቀን ኮሊንና ጋንግስተሮቹ በድጋሚ ሳምን ይጋፈጡታል። ነገር ግን ብራንደን ይደርስና ኮሊንን አይቀጡ ቅጣት ይቀጣዋል። በመጨረሻም ኮሊን ሕይወቱ ያልፋል። በዚህም ክስተት የኮሊን ጋንግስተሮች ይደነግጣሉ። ከዛ በኋላም ማንም ሳምን መሳፈጥ ያቆማል። ጊዜ ነጎደ። ሳምም የ6 ወር እስሩን ጨረሰ። በሚለቀቅበት ሰዓት ሳም ጆን ከተባለ ሌላ ጋንግስተር ጋር ይገናኛል። ጋንግስተሩም ከብራንድ የተላከ አንድ ደብዳቤ ይሰጠዋል። ደብዳቤው የብራንደንን ሙሉ መመሪያ የያዘ ነው። ሳም ከእስር ከወጣ በኋላ በጣም የሚያምር ቤት ያገኛል። ውስጡ ሲገባም አንድ ሻንጣ ይመለከታል። ሲከፍተውም ፎርጂድ ፓስፖርቶች፣ ልብሶችና መሳሪያዎችን ያገኛል። የበሩ ደውል አንጫረረ። ሶና የምትባል ሴት ሻንጣ ሙሉ ገንዘብና የስልክ ቀፎ ይዛ ገባች። የስልክ ቀፎውን ብራንደንን ለማናገር እንደሚጠቀምበት ነግራው ትወጣለች። በሚቀጥለው ቀን ሳም የብራንደንን መመሪያ እየተከተለ ፍራንክሊን የሚባል ሰው ጋር ይደርሳል። ፍራንክሊንም በጣም የረቀቁ መሳሪያዎችንና አጠቃቀሙንም ጭምር ያሰለጥነዋል። ከዚያም በኋላ ሳም አንድ የጉብኝት ሄሊኮፕተር ይከራይና በፓይለቱ ላይ ሽጉጥ ደግኖበት ቀጥታ ወደ እስር ቤቱ እንዲያበር ያደርገዋል። ብራንደን እየጠበቀው ነው። ካፍታ ቆይታ በኋላ ብራንደን አንዱን የጥበቃ ሰራተኛ አግቶ ወደ እስር ቤት ክፍል ውስጥ ያስገባዋል። ሄሊኮፕተሯ እንደደረሰች ሳም ሽጉጥ እየተኮሰ ለብራንደን ሽፋን እየሰጠ እስረኞቹ እንዲያመልጡ አደረገ። በፍጥነት ወደ ተዘጋጀችው መኪና ገቡና ብራንደን ወደ መጀመሪያ አቀዱ ወርቅ ወጥቶ ወደሚከማችበት ስቶር ለማምራት ተዘጋጁ። ብራንደን ሳምና ጋንግስተሮቹ አሁን ለትልቅ ነገር ተዘጋጅተዋል። በዚህ ጊዜ ብራንደን ሳምን ወደ አንድ ፓርቲ ጋብዘዋል። ፓርቲው ላይ ሶናም ትገኛለች። ሳምና ሶና የመዋኛ ገንዳው ጋር ሆነው እያወሩ ነው። ድንገት ጆሽ የሚባል ሰው ይመጣና ሳምን ወደ መዋኛ ገንዳው ይገፈትረዋል። ሳምም ዋና ስለማይችል መስመጥ ይጀምራል። ሶና ዘላ ትገባና ሳምን ታድነዋለች። አጠገቡ የነበሩት ሰዎች ሳም ላይ ተሳሳቁበት። ፓርቲውን ለቆ ይሄዳል። ሳምም መንገድ እንደጀመረ ሶና ተከትለው ኖራ ግባ ልሸኝ ብላ ወደ መኪናዋ ውስጥ ታስገባዋለች። ከዛም ወደ ቻይና ሬስቶራንት ይገባሉ። አንድ ሁለት መጫወት ጀመሩ። ሶና ሁሉም ሰው የጆንስ ፍቅረኛ እንደሆንኩ ያስባሉ። ነገር ግን የኔና የጆን ግንኙነት ፕሮፌሽናል የሆነ ንጹህ የቢዝነስ ግንኙነት ነው
ነው ትለዋለች። ስደተኛ መሆኗና ስራ መስራት ስለነበረባት ከነጆን ቡድን ጋር በአጋጣሚ እንደተገናኘችና በስራዋም ረብጣ የሆኑ ገንዘቦችን እንደሰራች ትነግረዋለች። ከዚህ በኋላ ነበር ሳምም አንደበቱን ከፍቶ ለሶና ስለራሱ ዝርዝር መረጃዎችን የነገራት። ከዛ በኋላ ሁለቱም ወደ ቤት ተመልሰው ቆንጆ ምሽትን አብረው አሳልፉ። በሚቀጥለው ቀን ጠዋት ብራንደን ሳምን ያገኘውና ያለሱ ፍቃድና እውቅና የትም እንዳይሄድ ያስጠነቅቀዋል። አክሎም ከሶና እንዲርቅ ቀጭን ትዕዛዝ ያስተላልፍለታል። ምክንያቱ ደግሞ ስራህን በአግባቡ እንዳትሰራ ትኩረትህን ትወስዳለች የሚል ነው። ከዛም ብራንደን ሳምን ወርቅ ወደሚወጣበት ቦታ ይዞት ይሄዳል። ከዛም እቅዳቸውን እንዴት እንደሚያሳኩ ወሳኝ ነጥቦችን ይነግረዋል። ሳምም ስለ ኢመርጀንሲ ደውሉና በማን ቁጥጥር ስር እንዳለ እንዲያረጋግጥለት ይጠይቀዋል። ከዛ በኋላ ብራንደን ክሪስ የሚባል ችሎታ ያለው የመኪና ተወዳዳሪ ሰውን ከቡድኑ ጋር ይቀላቅላል። የክሪስ ሚናም መኪናውን አሳልጦ ማምለጥ ነው። አሁን ቡድኑ ዝግጅቱን አጠናቋል። ብራንደን ብሉፕሪንቱን እያሾፋቸው ነው። ሆኖም ግን ፓርቲው ላይ ሳምን የገፈተረው ጆሽ አሁንም በሳም ላይ ጉንተላውን አላቆመም። ለመደባደብ አንድ ሁለት ሲሉ ብራንደን ያስቆማቸውና ሳምን ክፍሉን ለቆ እንዲሄድ ይነግረዋል። ሳምም ወደ ክለቡ ሲያመራ የሆነ ሰው ሶናን ሲተናኩላት ይመለከታል። በዚህ መሃል ሳም ሽጉጡን ያወጣና ያስፈራራዋል። ከዛም ሰውየው ትቷት ከሄደ በኋላ ሶና ለሳም እንዲህ ስታደርግ የፖሊሶችን ትኩረት ልትስብ ትችላለህ፣ እናም ፖሊሶች ቢመጡ ታሽጌ ወደ አገሬ መመለስ ነው ጣፈንታዬ ትለዋለች። ሳም ይቅርታ ይጠይቃታል። ከዛም ሻይ ቡና እንበል ይላታል። ሶና ግን ግብዣውን አልተቀበለችውም። መጀመሪያ የማስቀድመው ስራ አለኝ፣ ከዛ እንችላለን ትለዋለች። ሳምም ተረጋግቶ ሶናን ይጠብቅ ይዟል። ልክ ስራዋን እንደጨረሰችም ወደ ባህር ዳርቻው ያመራሉ። ሶና ልብሶቿን አውላልቃ ሳምን እንዋኝ ትለዋለች። ሳም ግን ዋና ስለማይችል ፈራ ተባ እያለ ይመለከታታል። በመጨረሻም ልብሶቹን አውልቆ ውሃ ውስጥ ይገባል። ከዛም ዘና ፈታ እያሉ ጥሩ ጊዜን ያሳልፋሉ። ከዚያ በኋላ ሶና የአንገት ብራስሌቷን አውልቃ የሳም አንገት ላይ ታስርለታለች። ሶና ሳምን ታስጠነቅቀዋለች። ነገሮች ሁሌም ተመሳሳይ ላይሆኑ ይችላሉ፣ በመሆኑም ማንንም እንዳታምን እኔንም ጭምር ትለዋለች። ሳምም ያረጋግጥላታል። እሺ፣ ነገር ግን ሁሉ ነገር ካበቃለት በኋላ አብራው እንድትሄድና የህይወት ጓደኛው እንድትሆን ይጠይቃታል። ሶና ማምለጥ እንደሚከብዳት ትነግረዋለች። አሁን የመጨረሻዋ የዘረፋ ሰዓት ደርሳለች። ቡድኑ እንቅስቃሴ ላይ ያለ የጥበቃ ዘብ ህንፃውን ፍተሻ ይዟል። ከዛም ብራንደን ሳም ወደ ቬንቲሌሽን ሲስተም እንዲሄድና የሲሲቲቪ ካሜራዎችን እንዲያጠፋና ሁሉንም በሮች እንዲከፈቱ እንዲያደርግ ያዘዋል። እናም ሳም ግዳጁን በሚገባ ፈጸመ። ብራንደንና ሌሎቹ የቡድኑ አባላቶች ደግሞ የጥበቃ ሰራተኞቹን ማጽዳት ጀመሩ። ክፍል ውስጥ እያስገቡ ይቆልፍባቸው ይዘዋል። ጆሽ ስሜታዊ ሆኖ አንዱን ሰራተኛ ተኩሶ እግሩን ይመታዋል። ብራንደን በንዴት ጆሽን በሽጉጡ ሰደፍ ጭንቅላቱን መቶ ይጥለዋል። አሁን ቡድኑ ወርቁን እያቀለጠ እያሸገ ነው። ብራንደን ሰራተኞቹንም አስገድዶ እንዲያግዟቸው ያደርግና ወርቁን በቦርሳ መክተት ይጀምራሉ። ፖሊሶቹ ከበዋቸዋል። የፖሊሶቹን እይታ ለማጨናበርም መሳሪያ መተኮስ ይጀምራሉ። ነገር ግን ለማምለጥ ሲሞክሩ ፖሊሶች ይከተሏቸዋል። በተኩስ ልውውጡ ወቅት አንዳንድ የቡድኑ አባላቶች ይጎዳሉ። ነገር ግን በመጨረሻም ያመልጣሉ። ከዛም ወርቁን ለሚገዛቸው ጆንስ የተባለ ሰው ወርቁን ያደርሳሉ። በመጨረሻም መኪናዋ ውስጥ ያለውን የሞተ አካል ከነመኪናዋ እሳት ለኩሰው ወደ ገደል መኪናዋን ይገፋሉ። ከቆይታ በኋላ ሶና ክፍሏ ውስጥ እያለች በር ይንኳኳል። አንድ የጆንስ ሰው ወደ ክፍሏ ይገባል። ጆን እንድገልሽ ነው የላከኝ ሲላት ሶና በፍጥነት ለማምለጥ ትሞክራለች። ሰውየውም ይተኩስባታል። ሶና ለጥቂት ታመልጣለች። እናም ለሳም ደውላ ጆን እንደከዳቸው ታሳውቀዋለች። ፖሊሶችም እየመጡ እንደሆነ ጨምራ ትነግረዋለች። ከተወሰኑ ጊዜያት በኋላ ፖሊሶች ወደ ብራንደን አፓርትመንት ይደርሳሉ። ነገር ግን ምንም ስላላገኙ ይመለሳሉ። ከዛም ብራንደን የዘረፉትን ወርቅ የቀበሩበትን ቦታ ያጣራል። እናም ብራንደን ከሳም ጋር ይገናኝና ወደ ሜልቦርን መሄድና የወርቁን የስምምነት ጉዳይ ከጆንስ ጋር እንዲዘጉ ይጠይቃል። ሳምም በጉዳዩ ይስማማና ሶናም እንድትካተት ይጋብዛታል። አሁን ቡድኑ በሜልቦርን ይገኛል። ብራንደን የጆንስን መገኛ በሚገባ ነግሯቸዋል። ለሶናም የተወሰነ ገንዘብ ይሰጣትና በሚሽኑ ወቅት ለሞቱት የቡድኑ አባላቶች ቤተሰብ እንድትሰጥ ያዛታል። ሶና እምቢ ስትል ብራንደን በጥፊ ያጮላታል። ሳምም በጣም ይናደዳል። እናም የጦፈ ክርክር ውስጥ ይገባሉ። ብራንደን ሳምን አንተ እኮ አሁን ጋንግስተር ነህ፣ ምንም አይነት ድክመት ማሳየት የለብህም፣ ካሳየህ ደግሞ ብዙም አትቆይም ይለዋል። ካፍታ ቆይታ በኋላ ሶና እየተከተሏት መሆኑን ሳታውቅ መንገዷን ይዛለች። ብራንደን ለሳም ልክ ስራው እንደተጠናቀቀ ገንዘብ ትሰጣትና ወደ ሩቅ ሀገር ትሰዳታለህ የሚለው ንግግር ጆሮዋ ውስጥ አቃጨለ። ሶና
ሶና እንደተከዳች በማሰብ ብስጭት ውስጥ ገብታለች። ሳም ከኋላዋ እየተከተላት ነበር። እናም ንግግራቸውን በትክክል እንዳልተረዳች ሊነግራት ይሞክራል። ነገር ግን ሶና አዝናለች። ሆቴል ውስጥ በጆን የተላከ አንድ ሰው ብራንደን ላይ ሽጉጥ ይደግንበታል። ጆን እንዲገለው እንደላከው ይነግረዋል። ብራንደንም ሰውየውን ጆን ከሚከፍልህ በላይ እጥፉን ከፍልሃለሁ ብሎ ያሳምነዋል። ከዛም ስለ ጆን ዝርዝር መረጃ ከነመገኛው ጭምር ይነግረዋል። በሚቀጥለው ቀን ብራንደንና ቡድኑ ጆንና ቡድኑ በወርቁ ጉዳይ ላይ ዲል የሚያደርጉበት ቦታ ላይ ይገኙና ይገሏቸዋል። ከዛም ወርቁን ይዘው ይሄዳሉ። ጆንንም ከነ ህይወቱ ይዘውት ይቀጡታል። የቀሪው ወርቅ ትክክለኛ መገኛን ካልነገርከን አንለቅህም ብለው ያሰቃዩታል። በመጨረሻም ይገሉትና ከተማዋን ለቀው ለመውጣት ዝግጅት ጀምራሉ። በተዘጋጀችው ጀልባም ተሳፍረው ይሄዳሉ። በጉዟቸው መሃልም ብራንደን ሳም ላይ ሽጉጥ ይደግንበትና ከዚህ በኋላ ልታምነኝ አይገባም፣ በመሆኑም የድርሻህን ገንዘብ ሰጥቼህ እንፋታለን ይለዋል። ሳም ረጋ ብሎ ወርቆቹን በድጋሚ እንዲያጣራቸው ይነግረዋል። ብራንደን ነገሩ ይገባዋል። እናም በልውውጡ ወቅት እኔና ሶና ነን የቀየርነው ይለዋል። እናም አታስብ፣ አሁንም ቢሆን ሼርህን አታጣም ሲለው እንመለከታለን። ሳም ስልኩን ለብራንደን ይሰጠዋል። ሶና መስመር ላይ ናት። እናም ሳም ላይ አንዳች ነገር ብታደርስ ለፖሊሶች ተናግሬ አስይዛለሁ ትለዋለች። ብራንደን ምንም ምርጫ እንደሌለው ሲገነዘብ በንዴት ሳምን ይዞ ወደ ውሃ ውስጥ ይገባሉ። ሳም መዋኘት እንደማይችል ያውቃል። ሳም ትንሽ ከተፍጨረጨረ በኋላ ብራንደን ሳምን ከውሃ ውስጥ ያወጣውና ወደ ጀልባው ይመልሰዋል። ብራንደን ሳምን ለምንድነው ግን ይህን ያህል ወርቅ ይዘህ ልትጠፋ የፈለግከው ብሎ ይጠይቀዋል። ሳምም በምላሹ ብዙ አግዘኛል፣ እናም ልከዳህ አልፈልግም፣ ድርሻን እሰጥሃለሁ ይለዋል። ከዛም ብራንደንና ሳም ይለያዩና በተለያዩ ጀልባዎች ይጓዛሉ። ሳምና ሶና የባህር ዳርቻው ጋር ይገናኛሉ። የፊልሙ የመጨረሻው ክፍል ላይ ብራንደን ዝቅተኛ የሆነ ኑሮን በሌላ ከተማ የሚኖር ሰው ሆኖ እንመለከተዋለን። ነገር ግን ብዙም ሳይቆይ በጥቆማ በፖሊስ ተይዞ ወደ እስር ቤት ይገባል። እስር ቤት ሳለም ከሳም ደብዳቤ ደርሰዋል። ደብዳቤውም የወርቁን መገኛ የሚገልጥ ደብዳቤ ነው። ከዛ በተጨማሪ በደብዳቤ ውስጥ የሶና ፎቶ እርጉዝ ሆና ያሳያል። ያ ማለት ከሳም ጋር ጥንድ ሆነው አንድ ላይ እንደሚኖሩ የሚያሳይ ፎቶ ነው። ፊልሙ በዚህ ተጠናቋል። ውድ ቤተሰቦች እንደነዚህ አይነት ቪዲዮዎች እንዲደርሳችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። በቀጣይ በአዲስ ፊልም እስክንገናኝ ደህና ቆዩልን። You have no idea what you just walked into. Come on. It's up to you to choose.